ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? ኢሳም ነኝ። ያው በዚህ ቻናል አታውቁኝም። ይሄ ቻናል እንግዲህ አዲስ ነው። ያው ተምብሌን ናታችሁ እንደገባችሁ ቻናሌ ተዘግቷል። እውነት ለመናገር ትንሽ በጣም የሚያሳዝን ነገር ነው። ለወራቶች የለፋሁበት ቻናል ነበር። እሱን ቻናል አጥቼዋለሁ። ያ ብዙዎቻችሁ ልታውቁት ትችላላችሁ። እንግዲህ ኮፊ ፖድካስት ይሰኝ ነበር። እነዚህን ቪዲዮዎች እንግዲህ በጠቅላላ አፕሎድ እያደረግን እናንተ ጋር ፈታ ዘና እያለን ቆይተን ነበረ። መማማር ያሉብንም ነገሮች ላይ ተማማርን ነበር። ነገር ግን አልሆነም። እንግዲህ ዩቲዩብ ዘግቶብኛል ቻናሌን። እኔም እንግዲህ እነሱን ለማናገር ሞክሬ ነበር። ያለውን ነገር ጠይቂያቸዋለሁ በጠቅላላ ነገር ግን ሁኔታው እንደማይሆንም ነግረውኛል። ማለት እንደ አዲስ ከዜሮ ለመጀመር ተገድጃለሁ። እንግዲህ ኮፊ ቲዩብ ኢንተርቴይንመንት የሚለውን ቻናል እንደ አዲስ ከፍቻለሁ። እውነት ለመናገር ኮፊ ፖድካስት ላይ አፕሎድ ሲደረጉ የነበሩ ቪዲዮዎች በጣም ልፋትና ጥረት ነበረባቸው። ለምን እንደዛ እንዳልኳችሁ ልንገራችሁ። ምናልባት እስካሁን ድረስ ዩቲዩብ ያልጀመራችሁ ሰዎችም ካላችሁ ለእናንተም ትምህርት ሊሆናችሁ ይገባል ማለት ነው። እኔ እንግዲህ የዩኒቨርሲቲ ተማሪ ነኝ። ጊዜን አብቃቅቼ እንቅልፍ አጥቼ እንግዲህ ሰቡት በአንድ በኩል ቪዲዮ መቅረጽ አለ፣ በአንድ በኩል ክላስ አሳይመንት፣ ፈተና ምናምን የሚባሉትን ነገሮች እነዛን ነገሮች አልፌ ነበረ። ነገር ግን አልሆነም። ለፍቼበታለሁኝ፣ እንቅልፌን አጥቼበታለሁ። ችግር የለውም። አሁንም ቢሆን እኔ ተስፋ አልቆርጥም። ምክንያቱም ይሄ ነገር እኔ ጋር ብቻ የመጣ ነገር አይደለም። ብዙ ዩቲዩበሮችንም ቢሆን ያጋጠማቸው ነገር ስለሆነ ኖርማል ነው። ኢትስ ኖርማል ብዬ አልፌዋለሁ። ለማንኛውም ይሄ ኮፊ ቲዩብ ኢንተርቴይንመንት የተሰኘው ዩቲዩብ ቻናል ማለት ይሄ ቪዲዮ እናንተ ጋር ከደረሰ እስቲ ሰብስክራይብ አድርጉት። እዛ ፋሚሊ ላይ የነበራችሁ ሰዎች እዚህም መልሳችሁ ስለምትቀላቀሉት ይሄ ያለ ነገር ነውና ኖርማል ነው። ብቻ ሁኔታው ትንሽ አናዶኛል። ያለው ነገር ትንሽ ያናዳል። አሁን ብቻ ለማንኛውም ተረጋግቼ ነው ይሄን ቪዲዮ ራሱ እየቀረስኩ ያለሁት። ኖርማል ነው። እያደገ ያለ ቻናል ነበር። ምንም ማድረግ አልተቻለም። ብቻ ለማንኛውም ዩቲዩብ ቲሞቹን አናግሬያቸው ነበረ። የሰራው ኮንቴንት እኔ ሁሌም ቢሆን የሚያዝናና ወይንም ትምህርታዊ ቪዲዮ ነው ብዬ ጭምር ነግሬያቸው ነበረ። ነገር ግን እነሱ ያንን ነገር ሪጀክት አድርገውብኛል። አሁንም ቢሆን እያናገርኳቸው ነው ያለሁት። ምናልባት ያ ቻናል የሚከፈት ከሆነ በዛኛው ቻናል እንቀጥላለን። ነገር ግን 70-30 ነው። 70% አይከፈትም፣ 30% ይከፈታል ነው እያሉኝ ያሉትና እኔ እንጃ። እኔ ከነጭራሹ የሚከፈትም ጭምር አይመስለኝም። ስለዚህ በዚህ ቻናል እንቀጥላለን ማለት ነው። እንግዲህ በሳምንት 3 ቪዲዮዎችን እንዲሁም 3 እና 4 ቪዲዮዎች ይጫናሉ። እንግዲህ በዚህ ቻናል ላይ ምን እናገኛለን ብላችሁ ከጠየቃችሁኝ የኢንተርቴይንመንት ቪዲዮዎችን ታገኛላችሁ። ሁሌም ቢሆን ፈታ ዘና እንላለን። የሚያስተምሩት ላይ እየተማማርን እናልፋለን። እንዲሁም መደረግ ያሉበትን ነገሮች በጠቅላላ እያደረግን እናልፋለን በዚህ ቻናል። እንዲሁም ደግሞ እንግዲህ ስክሪፕት ተጽፎ የተቀመጡ ቪዲዮዎች አሉ፣ የተሰሩ ቪዲዮዎችም አሉ። እነሱ ቪዲዮዎች ምንድናችሁ ካላችሁኝ እውነተኛ ታሪኮች ወይንም ዶክመንታሪ ቪዲዮዎች አሉና እነሱ ቪዲዮዎች እንግዲህ ወደፊት ቀጣይ ላይ የምታያቸው ይሆናል። እንዲሁም ደግሞ የእናንተን ሀሳብ አስተያየታችሁንም ጭምር እፈልጋለሁና ይህም በዚህ መልክ ብታስተካክለው ብላችሁ እስቲ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ለማንኛውም በድጋሜ እንተዋወቅ። እኔ ኢሳም እባላለሁኝ። አሁን የአንደኛ ዓመት ዩኒቨርሲቲ ተማሪ ነኝ። ጎን ለጎን ከትምህርቴ ጎን ለጎን ደግሞ ዩቲዩብ ቻናል እሰራለሁ ማለት ነው። ይህን ቻናል ክሬት አድርጌ ይህን ቻናል ለማሳደግ በሚለው ማለት ነው። ለማንኛውም ይህ ዓመት እንግዲህ ያለቀ ነው 2017 ቢሆንም በ2018 እንግዲህ ቀጥሎና ለሚቀጥሉት ዓመታቶች ይህን ቻናል እናሳድጋለን። ብዙ ነገሮችን አብረን እናያለን። መማማር ያሉብንም ነገሮች ላይ እየተማማር እናልፋለን። ስለዚህ እስቲ አሁንም ቢሆን ሰብስክራይብ አድርጉ አዲስ ከሆናችሁ። ይመቻችሁ። ለማንኛውም እስካሁን ድረስ የምታዳምጡ ሰዎች ይመቻችሁ። እዚህ ድረስ ካላችሁ ሰብስክራይብ አድርጉ እና እንግዲህ ይህን ቪዲዮ የምታዩ ዩቲዩበሮች ልትኖሩ ትችላላችሁ። ማለት ዩቲዩብ ከፍታችሁ የምሰሩ ወይንም ደግሞ ዩቲዩብ ልትጀምሩ ያሰባችሁም ልትኖሩ ትችላላችሁና እንደዚህ አይነት ፈተና ካጋጠማችሁ ምንም እንዳይደብራችሁ፣ ችግር የለውም። ሁሉም ነገር በቃ ከእናንተ የተጀመረ ነገር አይደለም ላችሁ እፈልጋለሁ። እንዲሁም ደግሞ እንግዲህ ይህን ዩቲዩብ ለመጀመር የምታስቡ ሰዎችም ካላችሁ በዚሁ ጠቅለል አድርጌ ሀሳቢ መናገር እፈልጋለሁ። ዩቲዩብ ጀምሮ አሁን ነው ዘመኑ፣ አሁን ነው በቃ በዘመን ኢንተርኔት ነውና የሚጀመረው። እኔ በዚህ ሰዓት አሁን ለምሳሌ እኔ ጥሩ ስልክ ምናምን ኑሮኝ አይደለም፣ ነገር ግን በቃ ሁሉንም ነገር ማሳደግ ስለሚችል በሚለው ነው። እባካችሁን እንግዲህ ስልክ ይዛችሁ ቤት ፍሪ ዋይፋይ ያላችሁ ሰዎች ካላችሁ ስለ ዩቲዩብ መጀመሪያ ህጉን ምናምን ወቁ። ከዛ በኋላ ምን ሰው ምን ይፈልጋል የሚለውን ነገር እነዚህ ነገሮች ካረጋችሁ በኋላ እንግዲህ ዩቲዩብን መጀመር ትችላላችሁ ላችሁ እፈልጋለሁ። ላወራችሁ ፈልጌ አልነበረም፣ ያው በዚህ ስለተያያዘ ነው ማለት ነው። ለማንኛውም ኮፊ ቲዩብ ኢንተርቴይንመንት ይሰኛል ይሄ ቻናል። በዚህ ቻናል ነው ካሁን በላይ የምንገናኘው ማለት ነው። ይመቻችሁ። መልካም ቀን ይሁንላችሁ።